ሰላም ለእናንተ ይሁን ቅዱሳን በየትኛውም ዓለም ክፍል ሆናችሁ ይህንን ቪዲዮ የምትመለከቱ ሰዎች እና ለዚህ ቤት አዲስ የሆናችሁ ሰዎች ይህንን ቤት ፎሎ ሰብስክራይብ በማድረግ የዚህ ቤት ቤተሰብ እንድትሆኑ በእግዚአብሔር ፍቅር አሳስባችኋል። ዛሬ በፊታችሁ የመጣሁት አንድ ትልቅ መልእክት ይዤ ነው። ያ መልእክት በጣም ለረጅም ጊዜና ለረጅም ዓመታት እያዘጋጀው ካለውት ትምህርት ወይንም መጽሐፍ ውስጥ ለዚህ ትውልድና ለዚህ ዘመን ይሆናል በሚለው ያንን ትምህርት ዛሬ አጠር ባለ መልኩ ወደናንተ ለማሳለፍ ነው። ይህንን የምትመለከቱ ሁላችሁም እንግዲህ ሼር በማድረግ ኮፒ ሊንክ በማድረግ እስከ መጨረሻ ከኔ ጋር እንድትሆኑ በእግዚአብሔር ፍቅር አሳስባችኋለሁ። ያም ከመጽሐፍ ቅዱሳችን ኤፌሶን ምዕራፍ 6 ቁጥር 14 ላይ ያለውን የእግዚአብሔርን ቃል ይሆናል ዛሬ የሚያስተምራችሁ። በዚህ ቦታ ላይ እንግዲህ እንደምትመለከቱት ሁላችሁም እንደምታውቁት በዚህ ቦታ ላይ ሐዋርያ ቅዱስ ጳውሎስ የተናገረው አንድ ትልቅ መልእክት አለ። እሱም ጠላትን ለመዋጋትና ውጊያን በተመለከተ እንዴት አድርገን በዚህ ጊዜ መዋጋት እንዳለብን ሐዋርያ ጳውሎስ ለኤፌሶን ሰዎች በጣም ትልቅ መልእክት ሲያስተላልፍ እንመለከታለን። ከነዚህ መልእክቶች መካከል መንፈሳዊ ዕቃ ጦሮችን አንሱ ያለ ይመክራቸዋል ለኤፌሶን ሰዎች። ከነዛ መካከል ዛሬ አንደኛና መጀመሪያ የሆነ ዋነኛው የሆነውን መንፈሳዊ ዕቃ ጦር ነው የሚያነሳላችሁ። ያም ዕቃ ጦር ማለት በኤፌሶን 6 ቁጥር 14 ላይ ባለው ክፍል ላይ እናነባለን ሁላችንም። ስለዚህ ዲያብሎስን ለመቃወም እንዲያስችላችሁ የመንፈሳዊ ዕቃ ጦር ሁሉ ልበሱ፣ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እንግዲህ ጳውሎስ በዚህ ስፍራ ላይ በጣም እየተናገረ ያለው የመጀመሪያና ዋነኛው ነገር ምንድነው ካላችሁ እውነትን ታጠቁ ይለናል። ወገኖቼ ስለ እውነትና ስለ ውሸት ስንመለከት በጣም ልንማርና ልንረዳ የሚገባ አንድ ነገር አለ። ዛሬ በጣም በዋናነት እንድትጽፉና እንድትመዘግቡ የሚፈልገው ነገር ውሸትን አውልቃችሁ እውነትን እንድትለብሱ። አያችሁ ይህ ዘመን፣ ይህ ትውልድ፣ ይህ ዓለም በውሸት የተሞላች ነች። ውሸትን ታስተናግዳለች። ከ100% 78% ወይንም 90% በሆነ መልክ ውሸተኞች የሞላባት ውሸት የሆነችበት ዓለም ላይ ያለንበት ዘመን ላይ እውነትን መታጠቅ አለብን ወገኖቼ። ሰይጣን እውነት የታጠቁትን ይፈራል። ሰይጣን በእውነት የሚመላለሱትን ይፈራል። ሰይጣን ስለ እውነት የሚኖሩትን፣ እውነትን የሚናገሩትን፣ እውነትን የሚሰብኩትን ይፈራል። ስለዚህ እውነትን መታጠቅ አለብን ወገኖች። ጳውሎስ እንደ ቀበቶ ታጠቁ ይለናል። እውነትን እንደ ቀበቶ እንድንታጠቅ ይመክረናል። አያችሁ ልብስ ጫማ ሳደርጉ መውጣት ቀላል ሊሆን ይችላል። ነገር ግን ቀበቶ ሳይታጠቁ መውጣት ምን ያክል ከባድ እንደሆነ ከዚህ ቃል መረዳትም እንችላለን ወገኖቼ። ስለዚህ ውሸትን አስመልክቶ ውሸት የቱ ጋር ተጀመረ የሚለው ዘፍጥረት 3 ላይ አንድ ቃልን ሊያነሳላችሁ ፈልጋል። አዳምና ሔዋን በነበሩበት ቦታ ላይ ሰይጣን ትልቅ መሳሪያ አድርጎ ወደ አዳምና ወደ ሔዋን ይዞ የመጣው ምንድነው ካላችሁ ውሸትን ነው። አያችሁ ውሸትን ይዞ መጥቶ አዳምና ሔዋንን ሊያስት የፈለገው በውሸት ምክንያት ነው። አያችሁ ውሸት ማለት የሰይጣን መሳሪያ፣ እውነት ደግሞ የእግዚአብሔርና የጽድቅ መሳሪያ ወገኖች። እውነትን ስትታጠቁ ሰይጣን ራሱ አይችላችሁ። ሰይጣን ራሱ ከናንተ ጋር እኩል ሊኖር አይችልም። ሰይጣንን ለመቃወም መጀመሪያ መታጠቅ መቻል አለብን። እንግዲህ ይህ ውጊያ ስጋዊ አይደለም መንፈሳዊ እንደሆነ ሐዋርያ ጳውሎስ ይናገራል። ውጊያ እንግዲህ ስጋዊ አይደለም መንፈሳዊ፣ ከዚህ ጨለማ ገዢ ከሆኑ መንፈስ አለቃ ጋር መዋጋት እንዳለብን ነው ጳውሎስ በጣም እየመከረን ያለው። ስለዚህ እውነትን እንታጠቅ። ቀጥ ብሎ ሔዋን ጋር ይዞ መጥቶ ምንድነው ያለው? ውሸትን ነው የነገረው። እንግዲህ እግዚአብሔር ተመልሶ መጥቶ ሔዋንን አዳምን በኤደን ገነት ውስጥ በጠራበት ጊዜ አዳም ራሱ ለእግዚአብሔር የሰጠው መልስ አጥጋቢ አልነበረም። እንግዲህ አንተ የሰጠች ረዳት ብሎ ምክንያት ሰበብ ነው ፈለገው ወገኖች። ዛሬ እውነትን መታጠቅ ባንችል እንኳን ለእውነት ለመኖር እንድንጥር ትልቅ መልእክት አስተላልፋለሁ። ሌላ እንዴት አድርገን እውነትን መታጠቅ እንችላለን ለሚለው ሐሳብ አንዳንድ ሐሳቦችን አነሳለሁ። እውነትን መታጠቅ የምንችለው በጸሎትና በትጋት ሐዋርያት ሥራ ምዕራፍ 2:47 ላይና ዕብራውያን ምዕራፍ 11 ቁጥር 37 ላይ ስትመለከቱ እነዛ ቅዱሳን ለእውነት ኑሮ፣ ለእውነት ታርዶ፣ ለእውነት ተገፍቶ፣ ለእውነት ስፍራ ለቆ፣ ለእውነት በእስር ቤት የሆኑ በጉድጓድ ውስጥ የተጣሉ የከብት ቆዳ ሌጦ የለበሱ በሕዝብ ፊት ሁሉ እየተዋረዱ እየተገፉ እውነትን አልጣሉም ወገኖችን። እውነትን አልጣሉ። ስለ እውነት ተገፉ፣ ስለ እውነት ተጣሉ፣ ስለ እውነት ዋጋ ከፈሉ፣ ስለ እውነት እሳት ውስጥ ተጣሉ፣ እሳቱ አላቃጠላቸው። ስለ እውነት ወደ አንበሳ ጉድጓድ ተጣሉ፣ አንበሳው አፉ ዘጉ፣ በእምነት የአንበሳን አፍ ዘጉ። አያችሁ
እውነት ዋጋ ያስከፍላል። እቺ ምድር ውሸትን ትቀበላለች እንጂ እውነትን ብዙ ጊዜ አትቀበልም። ታስታውሳችሁ እንደሆነ ከዛሬ 2017 ዓመት በፊት እውነትን ነው የሰቀለችው። እውነትን ሰቅላ ወንበዴውን ውሸተኛ ይፈታልን ብላ ነው የለመነችው። ለዚህ ነው ዛሬም እውነትን እቺ ምድር ማትወደው። በጣም በእውነት የሚያገለግሉ በእውነት የሚኖሩ ስለ እውነት የሚሮጡ ስለ እውነት የሚጸልዩ በዚህ ጊዜ ስፍራ ያገኙ አይደለም። በጣም ትልቅ ሰገነትና ትልቅ ስፍራ ላይ ዛሬ በብዛት እየተጨበጨበላቸው ያለው ሰው ምንድናቸው ብላችሁ ካላችሁ በውሸት የሚመላለሱ ናቸው። ተቀደሱ ይላሉ፣ ነገር ግን ቅድስና ኑሮን ማሳየት አልቻሉም። ለደሆች ስጡ ይላሉ፣ ነገር ግን ያንን ፕራክቲካሊ ተግባራዊ በሆነ ክርስትና ለትውልድ አያሳዩም። እነዚህን ሰዎችን ደግሞ በማስመሰልና በውሸት የሚኖሩ ሰዎችን እቺ ምድር አክሰፕት ታደርጋለች። ወገኖቼ ዛሬ በእኛ ዘመን በጣም ጥንቃቄ ማድረግ ያለብን ነገር ቢኖር ብዙ አገልጋዮች፣ ብዙ ሰባኪዎች፣ ብዙ ዘማሪዎች፣ ብዙ የሚተነብዩ ከሰማይ በጣም ድንቅና ታምራት የሚያደርጉ ህይወታቸውን ቼክ ብናደርግ በእግዚአብሔር ቃል አንጻር ቼክ ብናደርግ ህይወታቸውን ብንፈትሽ እውነት የሚባል ነገር ትጥቃቸው የተፈቱ ናቸው። ስለ ቅድስና ይሰብካሉ፣ የቅድስና ህይወት የላቸው። ስለ ፍቅር ይሰብካሉ፣ የፍቅር ህይወት የላቸው። ስለ ህይወት ይሰብካሉ፣ ህይወትን ለኛ ገልጦ አያሳዩንም። ወገኖች ዕብራውያን ምዕራፍ 11 ቁጥር 37 ላይ ቅድም ያነሳሁት ሐሳብ እነዛ ነቢያቶች፣ እነዛ ቅዱሳን፣ እነዛ ሐዋርያቶች ስለ እውነት ተጥሎ ስለ እውነት ተገፍቶ ነገር ግን መጨረሻ እስከ መጨረሻ ለእግዚአብሔር ታምኖ ለእውነት ዋጋ ከፍሎ አለፉ። አያችሁ፣ እውነት ዋጋ ታስከፍላለች። እውነት ስፍራ ታስለቅቃለች። እውነት በሰው ፊት ያላችሁን ተቀባይነት ሊያነሳ ይችላል። ለእውነት ብላችሁ ልትጠሉ ትችላላችሁ። ለእውነት ብላችሁ ልትገፉ ትችላላችሁ። ለእውነት ብላችሁ ስፍራ ልታጡ ትችላላችሁ። እውነትን ይዛችሁ ግን አንድ ቀን ትከብራላችሁ። እውነት ወደ ክብር ያወጣል። እውነት ወደ ንግስና ያመጣል። እውነት የሚባል ነገር ለጥቂት ጊዜ ትረገጣለች እንጂ ለጥቂት ጊዜ ስፍራ ታጣለች እንጂ ለጥቂት ጊዜ ቦታ ታጣለች እንጂ ተፈልጋ ወደ ክብር ቦታ መምጣቷ አይቀርም። ወገኖቼ እውነትን እንታጠቅ፣ በእውነት እንመላለስ። ኢየሱስ ክርስቶስ እውነት ነው። አያችሁ፣ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ማንኛውም ክርስቲያን እውነትን ማውራት አለበት። የሚያገለግለው ህይወት እውነትን ማሳየት አለበት። የሚኖረው ህይወት እውነትን ማሳየት አለበት። ስለዚህ ስለ እውነት በመናገር ስለ እውነት በመስበክ የሰበክንበትን ህይወት መኖር በህይወት መግለጥ አለብን። በህይወት መግለጥ አለብን። ስለ ጽድቅ ከተናገርን ስለ ጽድቅ ከሰበክን ጽድቅን ገልጠን ማሳየት አለብን።